አራጆች አራጆች ናችሁ። ቆይ አናርደህም አብሽር። እሺ ቡኻሪ ስንት ነው ያልከው? አፈ በረከት 304 ነው። ስላላገኛችሁኝ ነው። ለምን አናርደህም? አብሽር። የሰው ልጅ እንደ ከብት ታርዳላችሁ። ተው ጥሩ አይደለም። ምን ያልከው? አሁን መልስ አንዴ ስጠን፣ መልስ ስጠን። አራጆች ናችሁ አይደላችሁም? ይሄን መልስ ስጡ። አይደለንም። ኢየሱስ ክርስቶስ ነው በእኔ የማያምኑትን እረዷቸው ያለው። ማስረጃ አሳየን፣ አሳየኝ። ላሳይ ያው ላሳይ ናቸው። ያው መጽሐፍ ቅዱስ አዲስ ኪዳን ሉቃስ ወንጌል ምዕራፍ 19 ቁጥር 27 የእናንተ መሪዎቻችሁ ጭምር እያሉ ና ያውና መጽሐፍ መሪዎቻችሁ ጋር እያሉ አይደል ወይ? እናንተ ናውጣ ብለኸኛል፣ ላወጣልህ ነው በራስህ እጅ። 27 ምን ይላል? ታነብልኛለህ? ላንብብልህ። እረዷቸው ይላል ኢየሱስ ቃል በቃል። ያው ነገር ግን እነዚያን በላያቸው ልነግስ ያልወደዱትን ጠላቶችን ወደዚህ አምጧቸው፣ በፊቴም ምን አድርጓቸዋል? ምን አድርጓቸዋል? አሁን የተነሳው እንጂ ወለካሎ አሎ፣ በጌታ ስም አሎ። ኢንተርኔት የተቆርጦ ነው ያጀማ። አንድ ጻፍ ተናገራት። ድምጽ ከፍ አድርገህ ምን አለ ኢየሱስ ክርስቶስ? ወላሂ ሰላም አለይኩም ወራህመቱላሂ ወበረካቱ። እኔ ልደንግጥልህ ያገሬ ልጅ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እረዷቸው ይላል እስልምና ብሎ ያው ኢየሱስ ክርስቶስ እረዷቸው እንዳለ ሲያይ ጊዜ ደንግጦ ሄደ። ምክንያቱም ያሳያቸው እንዲህ አይነት ጥቅስ ስላንተ ብሎ ሞቶልሃል ልመን ነው በቃ አለቀ። ኢየሱስ ጌታ ነው ይላሉ፣ ኢየሱስ ፍቅር ነው ይላሉ፣ አለቀ። ያው እረዱ ኢየሱስ ክርስቶስ። ነገር ግን እነዚያን በላያቸው ልነግስ ያልወደዱትን ጠላቶችን ወደዚህ አምጧቸው፣ በፊቴም እረዷቸው አለ። ይህን ይመስላል። አላህ ይመስገን። እሺ እኔ ማውጣት አልፈልግም ነበር። ተናገረና ወቃሉ ለውላ ኑዝለ ሃዘል ቁርአኑ ዐላ ረጁሊን ሚነል ቀርየተይኒ ዐዚም አሁም የቅሲሙነ ረሕመተ ረቢክ። ምን ይላል ሌላ አያ ውስጥ ደግሞ ወለው አንዘልና መለከን ለቁድየል አምሩ። ምንድን ነው የሚለው? ወለው አንዘልና መለከን ለቁድየል አምሩ ይላል። አላህ ለምንድን ነው መልአኮችን የማይልከው? ቅድም የጠየቀውን ጥያቄ ወላሂ ያንን ያነሳው አላህ። ለምን አላህ መልአኮችን አይልክም? መልአኮችን ቢልክ እቀበል ነበር ይላል። አላህ ደግሞ አጭር መልስ አስቀመጠ። መልአኮችን ልኬ መልአኮችን የማይቀበሉ ከሆነ ያው የመጨረሻ ዋርኒንግ ስለሆነ ዱንያ ላይ የመኖሩን እድል እንኳን አልሰጣቸውም አለ። ለቁድየል አምሩን ያለው ከመልአኮቹ በኋላ ይጠፋሉ ከዚያ በኋላ። ስለዚህ አሁን መላኢካ አይደለም የሚላከው። ቆይ እስቲ አንድ ነገር በደንብ አድርጌ ልንገርህ፣ ገዛኸኝ ማለት በደንብ እንድትረዳኝ ማለት ነው። ደግሞ ኮምፒውተር በጣም እንትን ይችላል ማለት ነገሮችን ማሰላሰል ሳይሆን መደመር፣ መቀነስ፣ ሲኢን ሲአውት የሚባል ነገር አለ። ጥሩ ሲኢን ከሰጠኸው ኢንፑት የሚባል ነገር ከሰጠኸው ጥሩ አውትፑት ይሰጥሃል። ትክክለኛ አውትፑት ነው የሚሰጥህ። ለዚያ ነው ኮምፒውተር አይሳሳትም የሚባለው። የምታስገባው ነገር ነው እንጂ የሚሳሳተው። ያንን ኮምፒውተር ሰውን አስረዳ ብለህ ብትለቀው አሁን ላይ አርቲፊሻል ኢንተለጀንስ መጣ እንጂ አስረዳ ብለህ ሰው ፊት ብታስቀምጥና የሆነ እንደ ሰው የሰው ፊሊንግ ያለው ሰውን መረዳት የሚችል እንደ ሰው የሚያስብ ፍጡርን መልአክ አንድ አይደለም። ነብይን ሲልክ ያ ነብይ እንደ መልአክ አይደለም። መልአክ ፍላጎት የለው። መልአክ የሴት ፍላጎት የለው፣ የምግብ ፍላጎት የለው፣ የምን ፍላጎት የለው። ሊመክርህ ሲመጣ ለምሳሌ እኮ ያልኩ ያለው ሊመክርህ ሲመጣ ያንተም ፊሊንግ መረዳት አይችልም እሱ። የተላከው የሰው ልጅ ከሆነ ግን ነብይ የሰው ልጅ ከሆነ ግን እንዳንተ ይራባል፣ እንዳንተ ይጠማል፣ እንዳንተ ይናደዳል፣ እንዳንተ እንትን ይላል። ሙሉ በሙሉ እንዳንተው ነው። ካንተ ምንም አይለየው። ካንተ የሚለየው ምንድነው? ከፈጣሪ ዘንድ የተሰጠው መልእክት ብቻ ለየት ያለ መልእክት መሆኑ ነው። ስለዚህ ያንን መጽሐፍ መጥቶ የመጽሐፉ ጸሐፊ ካላስተማረኝ አበደን ገብቼ አልማርም አልፎርፍም የማትል ከሆነና
አይ መጽሐፉ ከመጣና አስተማሪ ከመጣልን ችግር የለብኝም ማንም ይጻፈው መጽሐፉ ታማኝነት ያለው ከሆነ አስተማሪው በደንብ ካስተማረኝ ቁጭ ብዬ ተምሬ ተፈትኜ ጥሩ ቦታ ለመድረስ ዝግጁ ነኝ ጎበዝ ተማሪ ለመሆን ዝግጁ ነኝ የምትል ከሆነ ፈረሱም ይኸው ሜዳውም ይኸው አይ መጽሐፉን የጻፈው ግለሰብ መጀመሪያ ኦተር የሚባለው ከላይ የሚጽፈው ከትምህርት ሚኒስቴር የጻፈው ግለሰብ መጥቶ ካላስተማረኝ አልማርም የምትል ከሆነ አሁን ያልከው ሐሳብ በደንብ ነው የሚያስኬደው ማለት ነው ያልከው ነገር ገብቷል ገዛኸኝ ገብቶኛል ያው ሰማይና ምድር የፈጠረ ፈጣሪ ያክብርልኝ አመሰግናለሁ በጣም አመሰግናለሁ ገዛኸኝ ስለሰማ በጣም አመሰግናለሁ ስለ ኢስላም መጠየቅ የምትፈልገው ነገር ካለ በፈለክበት ሰዓት የኔም ቤት ፎሎ አድርገኝና የኔ ቤት ክፍት ነው ቤቴ ቤትህ ነው የፈለከውን ጥያቄ መጠየቅ ትችላለህ የኢብሮ ቤትም ያንተ ቤት ነው በፈለክበት ሰዓት መተህ ገብተህ መጠየቅ ትችላለህ በነገራችን ላይ ኢስላም ውስጥ ይሄ ማድበስበስ ምናምን አይጠቅምም ቁጭ አድርገህ የሰማኸውን ነገር መጠየቅ ውስጥ የመጣውን መጠየቅ የምትፈልገውን ነገር አንድ በአንድ ጠይቅ ችግር የለም አንድ በአንድ መልሱን እንነግርሃለን የምናቀውን ነገር የማናቀውን ነገር ደግሞ አናውቅም ብለን አዋቂዎችን ዕውቀት ያላቸውን ዑለማዎችን አላህ ዕውቀት የሰጣቸውን ሰዎችን እንጠይቃለን ማለት ነው ያ ነው እናመሰግናለን ገዛኸኝ እሺ አመሰግናለሁ ለአንድ መልእክት ምንድነው እንደዚህ በፍቅር ሁሉንም ነገር አለ አይደል ብታስተምሩ መበሻሸቅ ጥሩ አይደለም አለ አይደል አትበሻሸቁ እንደዚህ በፍቅር ምናምን ነገር አስረዱ እናመሰግናለን አንድ ነገር ልንገርህ ገዛኸኝ አንደኛ ነገር አንተ በጣም ጨዋ ሰው ነህ በጣም ጨዋ ሰው ነህ አመሰግናለሁ ወላሂ የምሬን ነው በጣም ጨዋ ሰው ነህ እንዳንተ ያሉ ወንድሞች ደግሞ ያስቸግራሉ ለምን ነው የሚያስቸግሩት በል ሰው ሁሉ እንደ ራሳቸው አድርገው ነው የሚያስቡት ሹፍ አንተ አሁን መልካም ሰው ስለሆንክ ለመማር ስለመጣ በቅንነት ስለመጣ በቅንነት ጠየቅከኝ ከጥያቄ መነሻ ቅንነትን ስላየሁብክ ወደ ቤት አልገባም አልኩህ አይደል ወደ ቤት አልገባም ቁጭ ብዬ እናገራለሁ አልኩኝ ምክንያቱም በጣም ተመቸኸኝ አንተ አነጋገር ለመረዳት የመጣ ሰው ነው እንጂ ለመሰዳደብ ለመበሻሸቅ የመጣ ሰው አይደለም ቅድም የነበረው ልጅ ደግሞ ለመበሻሸቅ ነው የገባው ልክ ገብቶ 3 ቃል እንደተናገረ አወረደው خلاص ዝጋ ብለን ዘጋም ማለት ነው ንግግሩን አያስፈልግም ብለን ሁሉም ሰው እንዳመጣጡ ካልሸኘኸው አንዳንድ ሰው ባለጌ ይሆንና አንተም ባለጌ ሊያደርግ ይፈልጋል እኛ ደግሞ ባለጌ መሆን አንፈልግም መስደብ አንፈልግም አላስፈላጊ ነገሮች መግባት አንፈልግም ነገሩ ሌላ መስመር እየያዘ መምጣቱን ካየን ወዲያው ማውጣት ነው የሚመቸን ትክክለኛ መንገድ አድርገን የምናስበው እንዳንተ ያሉ ወንድሞች ከመጡ ስርዓት ያላቸው ሰዎች ምንም ችግር የለብንም የፈለገውን ሰዓት ያክል ቁጭ ብለን ለማውራት ለመጫወት ሐሳብ ለመለዋወጥ ዝግጁ ነን እልሃለሁ እናመሰግናለን እሺ በድጋሚ አመሰግናለሁ ዛሬ ደግሞ ታች ያላችሁ ወንድሞቼና እህቶቼ መድረኩን እንዳለ ተቆጣጣርኩባችሁ ረጅም ሰዓት ፈጀሁባችሁ በጣም አወራሁ ለፈለፍኩኝ ዛሬ ይቅርታ አድርጉልኝ ድምጼ ራሱ እንደደበራችሁ ይገባኛል ለራሴም ደብሮኛል እንኳን እናንተም ማለት ነው ዛሬ ወላሂ በጣም ደክሞኛል ወላሂ በጣም ደክሞኛል አረ ለአላህ ብለህ እንዴት ቀልዳለህ እንዴ ኡስታዝ አላህ ይወደድልኝ ይያለሁ ሁላችሁንም አላህ ይጠብቃችሁ አህባቢ ሰላም ሁኑልኝ ሰላም አለይኩም ወራህመቱላሂ ወበረካቱሁ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ ኢብሮ ትቀጣለህ የዛሬዋን ሰዓቱ በጣም ሄዷል 9 ሰዓት ከ40 ነው እንቅልፍ ራሱ በተኛው 9 ሰዓት ላይ ነበር 9 ሰዓት የትኛው 9 ሰዓት 3 ሰዓት ከምሽቱ 9 ሰዓት ነው አፍ ሰዓት ወላኪን መግሪብ የሚደርሰው 12 ሰዓት ነው በአገራችን አቆጣጠር በኢትዮጵያ አቆጣጠር 12 ሰዓት ላይ መግሪብ አይደለም ኢሻ የምንሰግደው 12 ሰዓት ከ50 ነው 12 ሰዓት 6 ሰዓት ማታ ላ 12 ሰዓት ከ50 ቅድም ያለፈው ማለት ነው ኦኬ ኢሻ ነው ኢሻ የሚሰገደው 12 ከ50 ነው መግሪብ ደግሞ 11 ሰዓት ከሩብ ነው ምናምን ነው የሚሰገደው 11 ሰዓት ከሩብ ይሁን ከ30 ይሁን ወደዚያ አካባቢ የሚሰገደው ይገርማል ሱብሃንአላህ የሚገርምህ ነገር ይቀለበስና ይሄው ራሱ ይቀለበስና መግሪብ የሚሰገደው 2 ሰዓት ከምሽቱ 2 ሰዓት والله العظيم እዚሁ ሀገር ላይ መግሪብ ከምሽቱ 2 ሰዓት እንሰግድና እሺ ማታ 2 ሰዓት እንሰግድና አሁን ማለት ነው አሁን ከዚህ ሰዓት በፊት በአንድ ሰዓት እንሰግድና ኢሻ ደግሞ 4 ሰዓት ከዚህ ሰዓት በኋላ እንሰግዳለን ኢሻ በኢትዮጵያ አቆጣጠር ከ4 ሰዓት በኋላ እንሰግዳለን ኢሻ ይገርም ነው እና 12 ሰዓት ሲሆን 12 ሰዓት ሀገር ቤት መግሪብ ነው 12 ሰዓት ሲሆን የዚያ ሰዓት ላይ ወላሂ ፀሐይ አለች በጣም ጽድት ያለ 12 ሰዓት አይደለም 1 ሰዓት ከሩብ ራሱ ፀሐይ የሚኖርበት ጊዜ አለ በስርዓት ከምሽቱ ማለት ነውና በጣም ያላህ ስራ ይገርማል ሙስሊም ሀገር ያዝኳት ስትል የምታመልጥ ሙስሊም የሆነች ሀገር ናት ስልኬ ተሰለ ለማንኛውም ኢንሻአላህ ሐቢቢ አላህ ይጠብቃችሁ ብያለሁ ወደ ንስሩ ዓለም በግድ እያስገባችሁኝ ነው አረ መግባት አለብኝ
እያዘገምንም ቢሆን ቀስ ብለን እስቲ ለመግባት እንሞክራለን። እኛም ሰዓት ባገኘን ሰዓት ኢንሻአላሁ ተዓላ እየመጣሁ ከእናንተ ጋር ውላለሁ። አላህ ይጠብቃችሁ። አሳድጉኝ እስቲ አሳድጉኝ። ሰዓት አድርጋለሁ። አሳድገን እስቲ አንተ ራስህ አሳድገን ኢንሻአላህ። አላህ በረካ ያድርጋችሁ። ወላሂ አላህ በረካ ያድርጋችሁ። ሰላም ሁኑልኝ ብያለሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ብትነግረው እና ሌላ ችግር የሚፈጠር ከሆነ ወይንም መጠላላት የሚፈጠር ከሆነ ሳትነግረው በደፈናው ዝም ብለህ አውፍ በለው ማለት ትችላለህ። ነገር ግን ነግረኸው የማይቀየም ከሆነ እንደው እንዲህ አድርጌ ነበር ይቅር በለኝ ብለህ ንገረው። ኧረ ይቀየመኛል ወላሂ። የሚቀየም ከሆነ አትንገረው። ችግር የለውም ባስፈል ያ ሌላ መፍሰዳ ሊያመጣ ከሆነ አትንገረው። እሺ ጀዛከላህ ወያኩ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ሰላም ነህ? ዳኝ አልሐምዱሊላህ አልሐምዱሊላህ። ብዙ ጊዜ አንተን ንጽጽር እሰማለሁ፣ በጣም አደንቃለሁ፣ በጣም እወድሃለሁ አንተ። أحبك الله الذي أحبتنا من أجله. شكرا. ማሻአላህ። አንድ ጥያቄ ነበረኝ። እሺ ከክርስቲያኖች ጋር ጥያቄ ስንጠያየቅ ማለት ነው ከሐዲስ እና ከቁርአን መስረጃ አንፈልግም፣ ከዚህ ከቁርአን እና ከሐዲስ በፊት ያለው መጽሐፎች ወይም ከጎግል ስጠን ነው የሚሉት። እንዴት ነው የሚታየው? አያስኬዳቸውም። አንድ እምነት መጥቶ ስለ ሃይማኖት ሲጠየቅ በእጁ ላይ ካለ መለኮታዊ መጽሐፍ ነው አሳየኝ የሚባለው። ይህን ሚዛን በራሳቸው ሄደን መመዘን። አንተ ስለ እምነትህ ከሌላ መጽሐፍ ልትሰጠኝ ትችላለህ ወይ በለው። አይሰጥም። ከየትም ስለ ራሱ እምነት ብትጠይቀው ከመጽሐፍ ቅዱስ ነው ያለኝ ነው የሚልህ። ለምሳሌ አብርሃም፣ ይስሐቅ፣ ያዕቁብ የሚባሉ አካሎች እንዳሉ ከመጽሐፍ ቅዱስ ውጭ ከዚያ በፊት ከነበረ መጽሐፍ ስጠኝ በለው። የትም አይሄድም፣ አይሰጥም። አዳም ነበረ ሔዋን ነበረች ብለህ ታምናለህ በለው። አዎ ይልሃል። ማስረጃ ስጠኝ ስትለው ከመጽሐፍ ቅዱስ። ሌላ መጽሐፍ እስኪ ስጠኝ፣ የለኝም ሌላ መጽሐፍ ነው። ወደ እስልምና ሲመጡ ግን ልክ እንደ እምነት አልባ ሆነው ይጠይቃሉ። ከመጽሐፋችሁ ውጭ የሆኑ ሌላ መጽሐፎች ስጡን ይላሉ። ያስኬድም። ምናልባት እምነት የሌለው ሰው ቢሆን የዛኔ ስጠኝ ብል ችግር የለውም። እምነት የሌለው ሰው ቢሆን ችግር የለውም። እምነት አለኝ እያለ በገዛ መጽሐፉ እየተመራ አላንተ ግን ሲሆን ሌላ መጽሐፍ አምጣና ስጠኝ፣ ይህ ያስኬዳቸው። ካሉም ግን በገዛ መጽሐፋቸው ላይ ችግር የለውም። በዚያው ላይ ኢስላም ትክክለኛ ሃይማኖት እንደሆነ በመጽሐፍ ቅዱሳቸው ላይ ሳይቀር ሄደን ማስረዳት እንችላለን። አይ ማሻአላህ ጀዛኩላሁ ኸይረን ኢንሻአላህ። ወያኩ السلام عليكم ورحمة الله. ወአለይኩም ሰላም ወረሕመቱላሂ ወበረካቱ። أخي في الله، أولا أنا طلعت لأشكرك ولأخبرك بأنني أحبك جدا، وممن يتابعونك أكثر على التيك توك ويوتيوب أيضا. أحبك الله الذي أحبتنا من أجله، وجمعني وإياك وجميع الإخوة والأخوات تحت ظل عرشه وما لا ظل إلا ظله. آمين آمين. وأسأله سبحانه وتعالى أن يجعلنا من أول الداخلين إلى جنات النعيم مع النبي صلى الله عليه وسلم وأصحابه الكرام. شكرا. آمين آمين يا رب العالمين. وعندي سؤال. إن شاء الله بأمرنا ندرجو. عندي ጥያቄ አለኝ። እሱ ምንድነው? በዚህ በንጽጽር ላይ እኔም እንደኔ መስራት እፈልጋለሁ። አብዛኛው ህዝብ እንግዲህ ካለማወቅ የተነሳ መንገዱን ስቶ ስላለ በዚህ ንጽጽር ላይ ለመስራት ልክ እንደናንተ መስረጃ ለመሰብሰብ እዚህ ደረጃ ላይ ደርሼ እንግዲህ ህዝቡን ወደ እስላም ለመጥራት ምን ማድረግ አለብኝ የሚል ነው። ሁለተኛ ልጨምር። ሁለተኛ ከጨመርኩ እንግዲህ አሁን እየገለጻችሁ እንዳላችሁ በመጽሐፍ ቅዱስ ውስጥ ብዙ ስህተቶችና ችግር ያላቸው ቦታዎች ይኖራሉ። ይሄንን ሁላ እያየ ክርስቲያኑ እንዴት ይሄ ሁላ ክርስቲያን እንዴት እዛ ሃይማኖት ላይ እንትን ማለት ቻለ? ጥሩ ጥያቄዎች ናቸው። የመጀመሪያው አንድ ሰው
ንጽጽር መስራት ከፈለገ ምንድነው ማድረግ ያለበት የሚለውን ነው። ንጽጽር ማለት ከሁለቱም እምነት እውቀት ሊኖረው ይገባል። ሰውየው ስለ ሁለቱም እምነት መጽሐፍቶች አውቁ፣ በዚያ ነገር ላይ ሰዎች ሊያስማማቸውና ሊያለያያቸው የቻሉትን ነጥቦች የሚያውቁ መሆን አለበት። ቦታቸው አለ። ለምሳሌ ስለ እስልምና በደንብ የሚያውቅ መሆን አለበት። ስለ ቁርአን እና ስለ ሐዲስ ልክ እንዲሁ ደግሞ ስለ መጽሐፋቸው ላይ ያለው ዋና ዋና ነጥቦች እነዚያን ማወቅ። ሙስሊምና ክርስትና ላይ እስልምናና ክርስትና ላይ አንድ ሊያደርጓቸው የሚችሉ ነገራቶች፣ ሁለቱም የሚያስማሟቸው ነገራቶች አሉ። በዚያ ነገር ላይ ልዩነቶቹ ምንድናቸው? እውነት እንዴት ነው ለእነዚያ ሰዎች መግለጽ የምንችለው የሚለውን ማወቅ። ለምሳሌ አንድ የሚያደርጉ ነገራቶች ስላችሁ ሁለቱም ዘንድ አንድ አምላክ አለ ብላ ያምናሉ። ከእነዚያ ዘንድ ያ አምላክ ራሱን በሶስት አካል ገልጧል ብላ ያምናሉ፣ አብ ወልድ መንፈስ ቅዱስ የሚል። ልክ እንዲሁ ደግሞ ከሙስሊም ጋር ስትመጣ እንደዛ የሚባል ነገር የለም። አምላክ በማንነቱም በምንነቱም አንድ ብቻ ነው ብላ ያምናሉ። እንደሚያደርጋቸው ሌላው ነገር